ኤደን ባላለሁኝ የመጣሁት ከኢትዮጵያ ነው። ኦልሞስት 8 አመት ይሆነኛል ፍራንስ ከመጣሁኝ። የመጣሁት አግብቼ ነው። ባለቤቴ ያለ፣ ልጆቼ፣ ቤተሰቦቼ፣ ሁሉም ጓደኞቼ ኤቭሪባዲ። መጀመሪያ እኔን አክብራችሁ ሚዜዎቼ ኤኒ ሊቪ ጆናታን ይሄን ከዚህ ጋር ነው ማሪያጅ ቱ ዲፒ ሞናሩ በቃ እና ሁላችሁም ስለመጣችሁ በጣም አመሰግናለሁ። ይሄ ለኔ በጣም ትልቅ ቀን ነው። ምክንያቱም እንደምታውቁት ይዚ አይደለም። አንድ ሀገር ስንመጣ ያለ ሁኔታ፣ ቋንቋ መልመድ everything በጣም አዲስ ነው። ግን ሁሉንም ነገር አሸንፈን በትንሽም ብትሆን በራሴ ሞክራለሁ ብዬ የጀመርኩትን ነገር ማስመረቂያ ቀን ስለሆነ በጣም ትልቅ ቀን ነው ለኔ። አመሰግናችኋለሁ። ሃይ ስኩል ላይ ካቴድራል ትምህርት ቤት ተማረች። ከዛ ደግሞ 6 ኪሎ ዩኒቨርሲቲ ውስጥ በሎው ተመርቃ ማስተርሷን ደግሞ ወይም ሁለተኛ ባችለሯን የሰራችው ቻይና ሀገር ሂዳ ያው ሁለተኛ ዲግሪዋን አግኝታለች። ብርታትሽን ጥንካሬሽን አደንቃለሁኝ። ምክንያቱም 8 አመት ነው እዚህ ሀገር የቆየሁት ብለሻል። በ8 አመት ውስጥ ግን እኔ ያየሁት በጣም ብዙ ነገር እንደሆንሽና ብዙ እንደሆንሽ በስተሽ የታየሽኝና እንደ አይነት ሰዎችን ደግሞ ማበረታታት አለብን። እንዳልከው ብዙ ጊዜ እኔም መጀመሪያ የመጣው ጊዜ ፓሪስ ወደ 2020 ነበር የመጣሁትና ኮሚኒቲ ብዙ አልነበረም። እንፈልጋለን አዲስ ከተማ ስንመጣ ፓሪስ ብቻ ለሀገርም ስንመጣ ከኢትዮጵያ ያለንን ባህላችን እንፈልገዋለን፣ ቋንቋውን እንፈልገዋለን፣ ምግብም ሆነ እንፈልገዋለንና መጀመሪያ አካባቢ ላይ ከሰው ጋር መገናኘት ያስፈልጋል፣ ትስስር ያስፈልጋል። ቲጂ እና ማርታ ዲኮር እንባላለን። ሁላችንም ስላወቅናችሁ ደስ ብሎናል። እንዳለችው እህታችን በጣም የኢትዮጵያ ኮሚኒቲው በጣም የሰፋ እንዲሆን የሁላችንም እገዛ ያስፈልጋል። እዚህ ጋር በጣም ከሌላው ሀገር አንፃር ሲታየኛ እዚህ ያለንበት በጣም ምንም ኮሚኒቲ አይደለም። መንገድ ላይ ስንታያይ ተላልፈን ምን በጣም ብዙ አለ። ሌሎቻችሁም ሁላችሁም የምትፈልጉት ነገር ማስተዋወቅ፣ መላክ፣ መቀበል ኤቭሪቲንግ የምትፈልጉት ነገር ካለ በጣም ሴንተር ነው። ስለ ኤደኒክ ለመናገር ያክል የኢትዮጵያ ቡና ከኢትዮጵያ አስመጥተን ስፔሻሊቲ ቡና እዚህ ሀገር የተቆላ እና በራሳችን ፓኬጂ ዌብሳይታችን ላይ ፕሮፖዝ እናደርጋለን። 2 አይነት ቡና አለን፣ የእርጋ ጨፌና የከፋ። ኦን ቶፕ ኦፍ ዛት ደግሞ የቡና ማፍላት ፕሮግራም ፕሮፖዝ እናደርጋለን ለካምፓኒዎች፣ ትልልቅ ኮወርኪንግ ስፔሶች፣ ሚቲንጎች፣ ወርክሾፖች ሲኖሩ ኢቨንቶችን ፕሮፖዝ እናደርጋለን። የኢትዮጵያ ቡና ማፍላት ሴሬሞኒ ከነ ቡናችን፣ ጀበናችን everything ይዘን እንሄድና እናፈላለን። የመጀመሪያውን ፕሮግራማችንን ላዴፋንስ ስፔስስ የሚባል የኮወርኪንግ ቦታ በዩሮፕ በጣም ትልቁ የኮወርኪንግ ስፔስ ነው። እዛ የመጀመሪያ ቡና ስነስርዓታችን አቅርበናል። ከዛ ደግሞ ማክሰኞ መምጣት ለምትፈልጉ ጊዜ ላላችሁ ሳላዛር ስፔስስ እናቀርባለን። ከዛ ደግሞ ሐሙስ ሻትሌ እንደዚህ ያደረግን መጀመር የፈለግነው ሴሬሞኒውን ማሳየትና ቡናችንን ፕሮፖዝ ማድረግ። እንደ ኢትዮጵያውያን ለእናንተ ያለኝ መልእክት ቢኖር ዴጃ ቡናችን ላይ በደንብ አልተሰራም። በጣም ብዙ መስራት እንችላለን። በጣም ስፔሻሊ አሁን ያለው ሁኔታ ይሄ ኤአይም ሁሉ ኢንተርኔቱም በጣም የሚመች ሁኔታ ስለሆነ ቡናችንን ሪፕሬዘንት ማድረግ አለብን። በዚህ አጋጣሚ እንዴት እንደጀመርኩኝ ለመናገር ከባለቤቴ ጋር የቡና ኢቨንት ፓርቲሲፔት አደረግን። ፓሪስ ኮፊ ሾው ይባላልና እዛ ላይ ቱርኮች፣ ቻይናዎች ኤቭሪባዲ የኢትዮጵያ ቡና ይሸጣል and it's one of the best። በጣም የታወቀ በጣም የሚወደድ ቡና ነው። በዚህ ግን ማንም ሰው ጀበና ቡና ሆልድ ሴሬሞኒ ጌት ቱጌዘርነስ ምናምን አይታይም። I said የኢትዮጵያ ቡና እንደዚህ ፕሮፖዝ እየተደረገ እንዴት ነው ባህላችን ፕሮፖዝ አብሮ ማይደረገው? and then I said ለጊዮን ጋር አብሬ ነበርኩኝ አልኩት የዛሬ አመት መተን እኛም አብረን ባህላችንን ማሳየት አለብን። so that's how I started ማለት ነው። ኤደኒክ ኮፊ ለምታውቁት ሰው አምባሳደሮች ናችሁ።
ሁላችሁም በአቅራቢያችሁ ላሉ for your community በደንብ ፕሮፖዝ ማድረግ አለብን፣ በደንብ ማስታወቅ አለብን። ከዛ በተረፈ ደግሞ ዛሬ ሌላው አንደኛው ዓላማ የኢትዮጵያ ኮሚኒቲያችንን ማሰባሰብ። በጣም ሂጅ የኢትዮጵያን ኮሚኒቲ ግን ብዙም ግንኙነት የሌለን። አሁን ለምሳሌ ይሄንን ካምፓኒ ስጀምር የሰራኋቸውን ስህተቶች ሌሎች ሰዎች እንዳይሰሩ የኢትዮጵያ የቢዝነስ ኮሚኒቲ ለመፍጠር እዚህ ጋር ቲጂ ዲኮሮች አሉ። ኤኒ ካይንድ ኦፍ ዲኮሬሽን ኢቨን ዲኮሬሽን ያደርጋሉ። ሌላ ያልጠራሁትም ሰው ሊኖር ይችላል። ሻማ ሚዲያ፣ ሚኒሊግ በወር አንዴ ጌት ቱጌዘር የኔትወርኪንግ የሀበሻ የቢዝነስ ኮሚኒቲ ኔትወርኪንግ ብንፈጠርና ኤክስቼንጅ አይዲያዎችን ሼር እያደረግን አብረን መራመድ እንድንችል ይህንን አይዲያ ፕሮፖዝ ለማድረግ ነው። ከዚህኛው በተጨማሪ ዳትሶል። ከዛ በተረፈ ደግሞ ስንጨርስ ሁላችሁም ጥያቄ ካላችሁ ውይይት ማድረግ እንችላለን። ሰላም ሁላችሁም እንኳን ደህና መጣችሁ። ዛሬ በኤደንን አክብራችሁ ለኤደን ኮፊ መክፈቻ ፕሮግራም ስለተገኛችሁ በጣም እናመሰግናለን። እኔ ኤደን ጋር ጓደኛሞች ከሆነበርን በጣም ረጅም እድሜ ነው። ከኤሌመንተሪ ጀምሮ አብረን ነበር ያደግነው። አሁን ደግሞ ያው ከልጆቻችን ጋር አብረን ጥሩ ጊዜ ፓሪስ ውስጥ እያሳለፍን ነው። የኤደን ኮፊ ሃይላይቱን የተወሰነ ዩቲዩብ ላይ ገልጻለች። እኔም ቻናል አለኝ። ቅድም ስለ ፓሪስ ውስጥ ስላለ ቢዝነስ ስትገልጽ የኔን ረስተዋለች። ያው የኔ ከስቶክሆልም ስለመጣሁ ነው። እና ኤደን ማለት ሃይ ስኩል ላይ ካቴድራል ትምህርት ቤት የተማረች ከዛ ደግሞ 6 ኪሎ ዩኒቨርሲቲ ውስጥ በሎው ተመርቃ ማስተርሷን ደግሞ ወይም ሁለተኛ ባችለሯን የሰራችው ቻይና ሀገር ሂዳ ያው ሁለተኛ ዲግሪዋን አግኝታለች። አሁን ደግሞ ከጊዮም ጋር የተከበረ ባለቤቷ ከቤተሰቦቹ ጋር ኦፍ ኮርስ እዚህ ትገኛለች እና ጥሩ ገለጻ አድርጋለች። ግን ሞር ስለ ኤደን ባክግራውንድ ለመግለጽ ነውና ሁላችሁም እዚህ ጋር ጥያቄ ካላችሁ ማንሳት የምትፈልጉት ነገር ካላችሁ እና በድጋሚ እናመሰግናለን። ሚኒሊክ ሬስቶራንትን በጣም እናመሰግናለን እድሉን ሰጥተው ቦታውን ሰጥተው እዚህ ደግሞ የኢትዮጵያ ኮሚኒቲ በተሰበሰበበት ቤታቸውን ከፍተው ላስተናገዱን ለሚኒሊክ ሬስቶራንት ደግሞ ምስጋና እናቀርባለን። በዚህ ሚሚም እዚህ ጋር በጣም ኃላፊነት እየወሰደች ነው። ሚሚ በመጀመሪያ ማመስገን ነው እንፈልገው አንቺ። ምክንያቱም ቡና ሀገራችንን የምናስተዋውቅበት አንደኛው የባህላችንን የምንገልጽበት ሀገራችንን የምንኮራበት ነገር ነውና ቡናችንን እያስተዋወቅሽ ስለሆነ እናመሰግንሻለን ማለት ነው። ከዛ በመቀጠል ብርታትሽን ጥንካሬሽን አደንቃለሁኝ። ምክንያቱም 8 ዓመት ነው እዚህ ሀገር የቆየሁት ብለሻል። በ8 ዓመት ውስጥ ግን እኔ ያየሁት በጣም ብዙ ነገር እንደሆንሽና ብዙ እንደሆንሽ በስፔሻል የታየሽኝና እንደ አይነት ሰዎችን ደግሞ ማበረታታት አለብን። ለኛም ደግሞ ሞራላችን ናቸው፣ ለኛም መንገዶቻችን ናቸውና እናንተን አይተን እንከተላለን። ስለዚህ አደንቃለሁ፣ አድናቂሽ ነኝ ለማለት ነው። በመቀጠል ሁለት ጥያቄ ነው የነበረኝ። አንደኛ ሳላዛር የሚቀጥለው ማክሰኞ ብለሻል፣ ቦታውን አልገለጽልንም። እንዴት ነው ማንም ሰው መሳተፍ ይችላል ወይ ለሁሉም ሰው ነው የሚለው ነው። ሁለተኛው ሐሙስ ሻትሊ ብለሻል፣ ሻትሊም እንደዛው ቦታው ፐብሊክ ነው ወይ ለሁሉም ሰው ነው ወይ ሰዓቱን እና ይሄንን ሁለቱን እንድትገልጽልን ነው። ሶስተኛ ካልደራረብኩብሽ አንድ ጨርሽ እንድትቀመጥ ነው። ከኔ ጋር በስልክ እንዳወራን ምን ብለሽኛል? ከብዙ ኢትዮጵያውያኖች ጋር ብዙ ነገሮችን አብረሽ መስራት ትፈልጊያለሽ። አሁን እንደዚህ አንዳንድ ቦታዎች ሄደሽ በመሰሪበት ቦታ አሁን ለምሳሌ አንድ ድንኳን 2000 ሊከራይ ይችላል ወይም 3000 ሊከራይ ይችላል። ያንን ድንኳን ግን 4-5 ሰው ሆኖ አንድ ላይ መስራት ይችላል። ይሄ ማለት ምንድነው? አንቺ ቡናውን ይዘሽ ቡናውን ነገር ይዘሽ ብትቆይ ዲኮርን በተመለከተ እነሱ ዲኮርን ይዘው ቢቆዩ ሱቅ ያላቸው ሰዎች አሁን ለምሳሌ እንደ መርካቶ ገበያ ያሉ ደግሞ ያንን ቢይዙ ምግብን ሰሩ ሰዎች ደግሞ ምግብን ይዘው ቢመጡ ያ ድንኳን 2000 ከሆነ የሚከራየው ያንን ለ4-5 ስንካፈል የሚደርስብን በጣም ትንሽ ነገር ነው። ግን በዛች በተከራየናት ድንኳን ውስጥ ግን የሀገራችንን ሁሉንም ነገር በደመቀና በአማረ መልኩ ህብረት ሲኖር
እያዞረን ማሳየት እንችላለንና ይሄንን ነገር እንዴት ነው ያሰብሽው? በምን አይነት መልኩ ነው ይሄንንስ ኮኦርዲኔት አድርጎ ኮሚኒቲው ካንቺ ጋር ኮሚኒቲው ጋር ቀርበሽ ተቀራርበሽ መስራትና ማሳደግ የሚቻለው ነው? በተጨማሪ ኤምባሲዎችን ኮንታክት እንዳደረግሽ ነገርሽ ነበር። ኤምባሲዎች ጋር ያለሽስ ኮንታክቶች እንዴት ነው? በአገርም ጉዳይ እነሱም ሀገርን ወክለው ስለሆነ እዚህ ሀገር ያሉት በሀገርስ ጉዳይ ላይ ከነሱ ጋር አንድ ላይ ሆነሽ የምትሰሪበት መልኩ ምንድነው ለማለት ነው። ተጨማሪ በጣም አመሰግናለሁ። በዚህ በደምቅ ባለ መልኩ ራስሽን ለማስተዋወቅ ይሄን ሁሉ ድካም አድርገሽ በመምጣትሽ እናመሰግናለን። አመሰግናለሁ በጣም። የኛ ቡና ሚዲየም ሮስት በፍሬንች ስታይል ሆኖ ግን ሚዲየም ሮስት ነው። እንደገና ደግሞ ጣዕማቸው ይለያል። ያው ስፔሻሊቲ ቡና እንደሚታወቀው ካመጣጡ ከአቲቲዩዱና ከቦታው ከዞኑ ልዩነት አለ። ሁለት አይነት ጣዕም ነው ያላቸው። በሚዲየም ሮስት ነው የተቆሉት በፍሬንች ስታይል። ኤኒ ቡና ከኢትዮጵያ ኤክስፖርት ሲደረግ ወደ ውጭ ሀገር ሁሉ ዲቴል አብሮ ነው የሚመጣው። ኦልሬዲ ተቀምሶ በጥራት ደረጃዎች አልፎ ነው ኤኒ ካይንድ ኦፍ ቡና የሚመጣው። አሁን የኢትዮጵያ የቡና ኢንዱስትሪ ላይ ብዙ ህጎች እየተሻሻሉ ነው። ግን ኖርማሊ በብዛት ኤክስፖርት የሚደረጉት አንደኛና ሁለተኛ ደረጃዎች ናቸው። ሁለቱም ቡናዎች አንደኛና ሁለተኛ ደረጃ ላይ ያሉ ናቸው። ከዛ ደግሞ በቡና ጣዕም አለካከት ኤስሲአ የሚባል ስኮር አለ። በዛ ስኮር ከ85 እና በላይ የሆኑት one of the best ቡናዎች ናቸው። እና ለምሳሌ ከይርጋ ጨፌ የመጣው ቡና 84.75% ነው ስኬሉ። የከፋው ደግሞ 83 ነው። they are one of the higher በደንብ evaluated የተደረጉ high level ኮፊዎች ናቸው። ጣዕማቸውን ለመናገር የይርጋ ጨፌው የብስኩትና የማር የኦሬንጅ ጣዕም የሚሰጥ ነው። የይርጋ ጨፌው ማንኛውም የከፋው ደግሞ የካራሜልና ማልት ጣዕም ያላቸው ናቸው። ያው የሁሉም ነገር የተለያየ አይነት ጣዕም አለው። ያው የኛ የኢትዮጵያ ዩኒክ የሚያደርገው ዴጃ እንደሚታወቀው ቡና ዲስከቨር የተደረገው ኢትዮጵያ ውስጥ ነው። እና አሁን ባቀረብኳቸው ሴሬሞኒዎች ላይ ይህንን ነገር ስናገር ብዙ ሰው ካፌ አረቢካ ስለሚባል ከአረብ ሀገር የመጣ ወይንም ከሌላ አካባቢ የመጣ ነው የሚመስላቸው። ቡና የተገኘው ኢትዮጵያ ውስጥ ነው። የካሊድን ታሪክ ካልዲስ ካፌ ላይ ብዙ ጊዜ እናየው ነበረ። የካሊድ ታሪክ አለ። ምክንያቱም አንድ እረኛ ፍየሎቹ የቡና ቅጠል ማነው ፍሬ ቀምሰው ነው ዲስከቨር የተደረገው። ብዙ ሰው ይሄንን አያውቅም። ይሄንንም እያስተዋወቅን ቡና የተገኘው መጀመሪያ ኢትዮጵያ እንደሆነ በአንድ እረኛ፣ ከዛ እረኛ ወስዶ ለቄስ ሲሰጣቸው ቄሱ ሲቀምሱት ምንድነው ይሄ ሰይጣን መጠጥ ብለው ሲወረውሩት እሳት ውስጥ ሲገባ ሽታውን ሲያሸቱ መቁላት በዛ እንደተጀመረ፣ ከዛ ከየመን ደግሞ በሌላ ሀገሮች ሄዶ በደንብ አቆላሉን አሳምረው ጣዕሙን ቀይረው ካፌ አረቢካ እየተባለ የመጣ አሁን ኢትዮጵያ ውስጥ አዲስ ሙቭመንት አለ። ይሄ ሙቭመንት ቡና ካፌ አረቢካ አይደለም መባል ያለበት ከኢትዮጵያ ስለሆነ የሚል አዲስ ሙቭመንት አለ። በደንብ እናንተም እዛ ላይ ሞር ሪድ እና ሰርች ማድረግ ትችላላችሁ። የኢትዮጵያ ቡና ለየት የሚያደርገው አቲቲዩድ ነው። አቲቲዩዱም ጣዕሙም ሞር ዩኒክ ነው። ቆንጆ ቡና የሚባሉት ቶፕ ሬትድ ከሆኑ ኮፊዎች የኢትዮጵያ ቡና ዋን ኦፍ ዘ ቤስት ነው። ዌብሳይታችን አለ፣ ኢንስታግራም ፔጃችን አለ፣ ቲክታክም አለ። ከዛ ውጪ ደግሞ አሁን ፓሪስ ላይ መርካቶ ኳርሌ ሆነ ኦርደር የሚያደርጉ ሰዎች ቀጥታ ኦርደራቸውን ከዛ ሄደው ፒክ ማድረግ ይችላሉ። መጀመሪያ በጣም አመሰግናለሁ ብሌንን። ምክንያቱም ብሌንን ያወቅኳት በአስናቅ ነው። አስናቅንም በጣም አመሰግናለሁኝ። አስናቅሻ እንደዚህ ቡና ልሰራ አስቤያለሁ ስላት እንዴ ሚኒሊክ ጋር ወስጄ በደንብ ታስተዋውቂያለሽ ብዙ ስራ ትሰሪያለሽ ብላ በጣም ያበረታታችን። ብሌንን ያገናኘችን አስናቅ ናት። በዚህ አጋጣሚ ብሌንንም አስናቅንም በጣም አመስግንልኝ። ምክንያቱም መደጋገፍ ነው። አንዳንድ ጊዜ አይዞሽ ብቻ በጣም ብዙ ነገር ይቀይራል፣ በጣም ብዙ ሞራል ይሰጣልና እንደዛ ስላሉኝ በጣም አመሰግናለሁ። ከመጨረሻው ጥያቄ ለመጀመር ዛሬ ኤምባሲ ኢትዮጵያን ኤምባሲ ኢትዮጵያን ኤርላይንስ እና ደግሞ አይሻ ቱር ኤንድ ትራቨል ኢንቫይት አድርጊያቸው ነበረ and they confirmed እንደሚመጡ ብዙ መልስ አላገኘሁም። I don't think they are coming which is a bit sad
ምክንያቱም የመለሱልኝ ነገር ቢኖር እኛ በጣም ባህሉን የሚያስተዋውቅልን ሰው ነው የምንፈልገውና በጣም እናግዝሻለን we're going to be there ነበረ። ሜቢ አልተመቻቸውም። ሌላ ጊዜ ኢቨንት ስናዘጋጅ ይመጣሉ ብዬ አስባለሁ። ብዙ ልንልበት የምንችለው ጉዳይ ነው። ለምን መሰላችሁ? አይ ዶንት ኖ ሳም እንግዲህ አንዳንዶቻችሁ ታውቁ ይሆናል። ቢኤሚ የሚባል ግሩፖች አሉ፣ ቢዝነስ ኔትወርኪንግ ኢቨንቶች እና እነዛ ላይ በጣም እሳተፋለሁ። ምክንያቱም አዲስ የሚጀምሩ ካምፓኒዎች አይዲያ ሼር የሚያደርጉበት መድረክ ነው እና አላቅም ነበር እና እዛ ላይ አፍሪካን ዲያስፖራ ኔትወርኪንግ ኢቨንቶች አሉ። እነዚህ የአፍሪካን ዲያስፖራ ኢቨንቶች ላይ ሁሉም ሀገር ላይ የሚሰሩ አፍሪካኖች መጥተው ኤክስፖ ያቀርባሉ። ብዙ ነገር ሼር ይደራረጋሉ። በወር አንዴ ወይም በሳምንት አንዴ ነው መሰለኝ ብዙ ነገር ሼር ያደርጋሉ። አይ ዶንት ቲንክ ኢትዮጵያኖች ሪፕሬዘንት የተደረገ ሳሎኖች አሉ። አሁን በቅርብ የአፍሪካን ካልቸር ሾው ወይም አፍሪካን ኢንተርፕረነር ሾው የሚባሉ ሳሎኖች አሉ። በየቦታው ሳሎን ይዘጋጃል። የሰርግ ሳሎኖች አሉ። በጣም ፓሪስ ላይ በዚህ የታወቀ ነው። ፋሽን ኢቨንቶች አሉ ምናምን። ሁሉም ቦታ ላይ አንድ ሰው ብቻውን ሄዶ 2000 3000 ነው ለ3 ቀን። ግን ያቺ እንደተባለው ሼር አድርገን በምንችል እኔ ቡና አንድ ሰው ዲኮሩን ቢሰራ አንድ ሰው ምናምን ሀገራችንንም ሪፕሬዘንት እናደርጋለን እና ደግሞ በጣም we can go far። እኔ የተማርኩት ህግ ነው በአዲስ አበባ ዩኒቨርሲቲ ሎ ነው መጀመሪያ ያጠናሁት። አብረን ነበር ሜቢ እንዳልሽ። ከዛ በኋላ ደግሞ ማኔጅመንት ፐብሊክ ማኔጅመንት ነው ቻይና የተማርኩት። በአሁኑ ሰዓት መማር ጥሩ ነው፣ ግን እንደምታዩት ቢዝነስ ነው የሚያዋጣው ነገርን ብዙ መረቃውት መሄድ የሚቻል ኦፍ ኮርስ የተማሩት ነገር በጣም ያገለግላል። ዋይድ ማይንድድ ሆነን ብዙ ነገር መስራት እንድንችል ይጠቅመናል። ከዛ በተረፈ ግን አሁን በሶሻል ሚዲያ ላይ ያሉ ሰዎች ናቸው ሞር ሰዎች አቫንስ እያደረጉ ያሉት። ይሄ ማለት መማር ጥሩ አይደለም ማለት ሳይሆን we can do a lot በጣም ብዙ መስራት እንችላለን። የኢትዮጵያ ኮሚኒቲ ለኔ በጣም ለዛ ነው ላይክ አሁን የኢትዮጵያ ዲያስፖራ ኮሚኒቲ ኢን ፓሪስ ብለን ዛሬ ብንጀምር ዋትስአፕ ግሩፕ ብናዘጋጅ እኔ ካምፓኒ ስጀምር የሰራቸውን ስህተቶች እናንተ እንዳትሰሩ አይዲያ ሼር ብንደራረግ እዛ ላይ ኤኒባዲ አስክ ማድረግ ይችላል። እኔ እንደዚህ ነበር የጀመርኩት፣ እኔ እንደዚህ አይነት ጥያቄ አለኝ፣ እኔ እንደዚህ ብትሉ ሁላችንም ሼር ብንደራረግ ኢትስ ኢዚ። እንደዚህ አይነት ሳሎኖች የአፍሪካ ኢቨንቶች ሲኖሩ ምግባችን አሁን እኔ ለንደን ሄድን 2 ጊዜ በጣም የለንደን ኮሚኒቲ ኢትስ አሜዚንግ። ምግባችንን ፉድ ትራክ ላይ ኤኒቲንግ በጣም ኮኦርዲኔት ናቸው። እሱ ከመሬት ተነስቶ አይመጣም እንደዚህ ኦፍ ኮርስ ኢት ቴክስ ታይም፣ ግን አሁን ካልጀመርን we can never እዛ ድረስ መድረስ አንችልም። ለዛ እኔ ፕሮፖዝ የማደርገው ኢኒሺዬቲቭን ወስጄ ዋትስአፕ ግሩፕ ክሬት ማድረግ እችላለሁ። ኢትዮጵያን ዲያስፖራ ኢን ፓሪስ for all these business ideas especially the younger generation በደንብ ፓርቲሲፔት እያደረግን እዛ ላይ ሌትስ ሰፖርት ኢች አዘር እና ደግሞ በጣም ብዙ መስራት እንችላለን። ኤኒ ካይንድ ኦፍ ዶሜን ላይ አይዲያዎችን ሼር እያደረግን ሌትስ ጎ ቱጌዘር። ቦታና ሰዓቱ ማክሰኞ ስፔስስ ይባላል። ስፔስስ IWG ኢንተርናሽናል ወርክ ግሩፕ ይባላሉ። ትልቅ የኢንተርናሽናል ካምፓኒ ነው። ወደ 4000 ሳይት አላቸው በዓለም ላይ። ፈረንሳይ ላይ ደግሞ 150 ሴንተሮች አሏቸው። ምንድነው የሚሰሩት? ትንንሽ እንደኛ የሚጀምሩ ካምፓኒዎችን ቢሮ ነው ኦፈር የሚያደርጉት፣ የቢሮ ኪራይ። ትንንሽ ካምፓኒዎች ቤት ቢሮ ተከራይተው ወንበር ገዝተው ምናምን እንዳያደርጉ ኢንተርኔት፣ ስልክ፣ ሁሉ ነገር ተደርጎላቸው ቢሮ ይከራያሉ። እንደዚህ አይነት ስፔስ ነው የምናዘጋጀው። 3000 ሜትር ካሬ ነው። በጣም የታወቀ ቦታ ነው። ስፔስስ ላ ዲፋንስ ወይም ስፔስስ ሻትሊ ብላችሁ ኢንተርኔት ላይ ገብታችሁ ብታዩ ቦታው በጣም አሜዚንግ ነው። ቆንጆ ነው። ብዙ ካምፓኒዎች አሉ። አሁን ለምሳሌ ሳላዛር ያለው ስፔስስ ባንክ ኦፍ ፍራንስ እዛ ነው ያሉት። it's a very good opportunity። እኔ ያው ስለማውቃቸው እዛም ስለሰራሁኝ ይሄንን ኦፖርቹኒቲ ስለሰጡኝ እቺን አጋጣሚ በመጠቀም እንደዚህ አይነት ኢቨንቶችን ፕሮፖዝ አደረግላቸው ደስተኛ ሆኑ። ምክንያቱም ኢቨንቶች ማዘጋጀት ይፈልጋሉ፣ የቾኮላት ቀመሳ፣ የቡና ቀመሳ አይነት ነገሮች። ይሄንን በማስመልከት 11 ሰዓት ነው የምንሄደው። ጠዋት ኦንዘር ጀምሮ እስከ 6 ድረስ እዛ ነው የምንሆነው። ቡና እናፈላለን፣ ፓኬጆቻችንን እንሸጣለን።
that's what we did ለዲፋንስ የነበረው 11 ሰዓት ኦንዘር ላይ ነው የምንጀምረው ግን እስከ 16 ሰዓት ፐብሊክ ኦፍ ኮርስ መምጣት ይችላል የቡና ሴሬሞኒ ማለት እኔም በዚህ አጋጣሚ ኢንስታግራሞቻችንን በደንብ ፎሎ ብታደርጉ ኤኒ አፕካሚንግ ኢቨንትስ እዛ ላይ ፖስት እናደርጋለን ዌብሳይታችን ላይ አፕካሚንግ ኢቨንትስ ፖስት እናደርጋለን እዛ ላይ ያያችሁ ኤኒ ካይንድ ኦፍ ኢቨንት ላይ ፓርቲሲፔት ማድረግ ከፈለጋችሁ በጣም በደስታ ሰፖርት እያደረጋችሁ ማሳየት የምትፈልጉት ነገር ካለ ትንንሽ ፓኬጆች ምናምን you're welcome ስለተገኘሁ ደስ ብሎኛል። ስሜ ቴዎፍሎስ እባላለሁ። ፓሪስ 6 ዓመት ሆኖኛል። እዚህ ስለመገኘቴ በጣም ደስ ብሎኛል። እኔም በጣም ስለመጣህ አመሰግናለሁ። ለፕሮግራሙም ለቢዝነሱም በጣም ደስ ብሎኛል። ይሄንን ፕሮግራም ይሄንን ግሩፕ ዋትስአፕ ላይ ስንፈጥር ያየነው በኮቪድ ጊዜ ነበር የመጣ ነውና ኮቪድ ጊዜ ብዙ ሀበሾች አንገናኝም። ስንገናኝም እዚህ ሬስቶራንት ነበረ፣ ግን ኔትወርክ ብዙ እንዳደረግም ነበረ። የኢትዮጵያ ኤምባሲ ኢንተርንሺፕ ሰርቼ ነበረ። ኢንተርንሺፕ የሰራው ጊዜ አሶሲዬሽን ነበረ፣ ኢትዮጵያ ፍራንስ የሚባል አሶሲዬሽን ነበረ። ግን ለብዙ አመት የዛኔ በኮቪድ ጊዜ ብዙ አልተሰራምና የዛኔ ትንሽ ፈረሰ። ያንን ግሩፕ በደንብ ያወቁት ከዛ በኋላ አልተቻለም። ሶ የዛኔ ትንሽ ክተት ባየን ጊዜ ዋትስአፕ ግሩፕ ፈጥረን ኔትወርክ ለማድረግ እንዳልሽው እንደዚህ ቢዝነስ የሚካሄድ ነገር ካለ ለማስተዋወቅ ባለፈው የተከፈተ አንድ ሬስቶራንት ነበርና እዛም ሬስቶራንትም አንዳንድ ጊዜ ለማስተዋወቅ እንጠቀመዋለን። ሶ እንደዚህ ፕሮሞት ለማድረግ በጣም ደስተኛ ነኝ። እኔም በጣም ደስ ይለኛል። በጣም ኢምፖርታንት ሶ እኛም እዛ ላይ ፕሮሞት ማድረግ ካስፈለገ አሁን በኢሳያስ ነው የመጣ ነው ሁላችንም ኢሳያስ ቴንክ ዩ እዛ ጋር ያለውን ግሩፕ በሙሉ ተሰብስቦ ነው ያመጣልን እና እንደዚህ ነገር ላይ ሰውን ለማሰባሰብ ይቀላል። እኛም እንደግፋለን። በጣም ደስ ይለኛል እና እሱ በራሳችን ሌሎቻችን ዝላለን ሀበሻ በደንብ ሌሎችን ኮሚኒቲ ስናያቸው በደንብ ይወቃቀራሉ፣ አብረው እርስ በራስ ይተጋገዛሉ። እኛም እንደዛ ማድረግ ያስፈልጋል። ሌላ ሬስቶራንት እየሄድን ሌላ ምግብ ቤት አውላ ጥሩ ነው፣ ግን እኛንም እርስ በራስ ሰፖርት ማድረግ ያስፈልጋል። እንደግፍሻለን። በጣም ደስ ይለኛል። አመሰግናለሁ። ሀይለ ጥያቄ በዚያውን ካየው ኤክስፔሪንስ የሰራኸው ግሩፕም ላይ ኢትዮጵያን ኢቬንቶች ስትጠራ የምታውቃቸው ሰዎች አሉ እዛ ውስጥ እና ለመሰባሰብ ቻሌንጆች ከቦታውን ኢትዮጵያን ብራዘር ብሎክ የሚያደርግ ነገር አለ? አመሰግናለሁ ሀይለ ሉል። እንዳልከው ብዙ ጊዜ እኔም መጀመሪያ የመጣው ጊዜ ፓሪስ ወደ 2020 ላይ ነበር የመጣሁትና ኮሚኒቲ ብዙ አልነበረም። እንፈልጋለን አዲስ ከተማ ስንመጣ ፓሪስ ብቻ ለሀገርም ስንመጣ ከኢትዮጵያ ያለንን ባህላችን እንፈልገዋለን፣ ቋንቋውን እንፈልገዋለን፣ ምግብም ሆነ እንፈልገዋለንና መጀመሪያ አካባቢ ላይ ከሰው ጋር መገናኘት ያስፈልጋል፣ ትስስር ያስፈልጋል። ያንን ኮሚኒቲ አንድ ካገኘን በኋላ ነው ሰው ይዞ የሚመጣው። አሁን እዚህ ጋር የተሰባሰብነው እንግዲህ ኢሳያስ ባይነግረን ያው በጓደኝነትም የመጣ ነው አለ። ግን አንዳንድ ሰው ለብቻው ተነስቶ ኢኒሺያቲቭ ወስዶ አንዳንዴ አይናፋርነት እንትን የሚዘን ነገር ሊኖር ይችላልና ብዙ ጊዜ ቻሌንጆቹ ተለጣጥሎ የሚመጡ ሰዎች አሉ። እነሱን አንድ ባንድ የመያዝ ጉዳይ ነው። አንድ ከተያዘ ሰው ከዛ ሰው ጋር ግንኙነት ከፈጠረን ወይ ላይክ ፍሬንድሺፕ ዴቨሎፕ ካደረገን በጓደኝነት ማምጣት እንችላለን። ወይ ኢቨንት ነገር ካለ ነው ማምጣት እንችላለን። ሌላ ደግሞ እንደነሳው ቅድም እያልሽ ነበርና ኢቨንት ብዙ ጊዜ አላዘጋጀንም። እርስ በራሳችን ብዙ ኢቨንቶች አላዘጋጀንምና እንዳልሽው አንዳንዴ በኮሚኒቲ በሃይማኖትም በእንትን ይደረጋልና ግን ከዛ በሃይማኖት ያለፈ ወይ ላይክ ወሬላ ጎራ ያለፈ እንደ ኢትዮጵያ ወጣቶች እንደ ቶፕ ፕሮፌሽናሎች ደግሞ ብዙ አሉ። ፓሪስ ላይም በብዙ በቢዝነስም ይሁን ኤግዛክትሊ ኢንጂነሮች አሉ፣ በሪሰርች የሚሰሩ አሉ፣ ሐኪሞች አሉ፣ በተለያየ ዘርፍ የሚሰሩ አሉና እነሱን ፕሮፌሽናሎች አገናኝተን ሁላችንም አይዲያችን ሼር የምናደርግበት እድሉ እስካሁን ድረስ ስላልተፈጠረ አይ ቲንክ በዛ ላይ መስራት አለብን ብለን ብዬ አስባለሁ። በትንሽ ነገር ለመጨመር ያክል እኔ ቡና ውስጥ ስገባ ብዙም አይዲያው አልነበረኝም። እንደነገርኳችሁ የሆነ ኢቨንት ፓርቲሲፔት አደረኩኝ፣ በልህ ነው የገባሁበት። ከዚህ በኋላ እያነበብኩኝ ሰዎች ሚት እያደረኩኝ ምናምን ብዙ ኢንፎርሜሽን ማግኘት ትችያለሁኝ። ከዛ ግን አሁን ብሌንን ሳገኛት የነገረችኝ ነገር ከኢትዮጵያ የመጣች የኢትዮጵያ ቡና ቀማሽ ልጅ አለች፣ በደንብ ትልቅ ካምፓኒ ውስጥ የምትሰራ። እኔ ፎርሜሽን ለማድረግ ስፈልግ ያችን ልጅ ትልቅ ካምፓኒ ውስጥ ቡና ቀማሽ ሆና አየሁኝ፣ ኢትዮጵያዊ ሀበሻ። ከዛ ደግሞ ቡና ላይ የሚሰራ ቶሪፊካተር አለ። ኢማጂን
we had the contact ይሄንን ሁሉ እርምጃ የሄድኩበት የፈጀብኝን ወሮች ኢንፎርሜሽን ለማግኘት ፎርኒሰር ለማግኘት እንዴት ነው የሚደረገው የሚለውን ሁሉ ለሄድኩበት ወራቶች it would have been much easier የሆነ ኮንታክት ቢኖረን ከዚህ የበለጠ ምሳሌ ሊኖር ይችላል ብዬ አላስብም። ሰፖርት መደራረግ በጣም እንዳልከው ብዙ ፕሮፌሽናሎች ስላሉ we can go far በፍጥነትና ረጅም መሄድ እንችላለን። ብቻችንን እየተፈቀቅን እኔ እንደደረስኩት መድረስ ይቻላል፣ ግን ሰዎች ከተጋገዝን ብዙ አብረን እንሄዳለን፣ ረጅም እንሄዳለን። so it's a very good opportunity especially ደግሞ ለኛ ለወጣቶች ለትልልቆቹም ለእናቶቻችን እነሱ ያለፉበትን ስቴጅ ማለፍ አይጠበቅብንም። እነሱንም ሰፖርት እያደረግን ብዙ መስራት ይችላሉ። ኢንስቴድ ኦፍ ሌሎች ስራዎች ከሚሰሩ ከኛ ጋር ቢሰሩ ፉድ ትራኮች ብንጀምር ኤኒቲንግ እነሱ ፓርቲሲፔት እያደረጉ እኛም ደግሞ በአቅማችን በእውቀታችን የምንችለውን ፓርቲሲፔት እያደረግን ብዙ ነገር መስራት እንችላለን። ከዛ ደግሞ ሌላ ሁለተኛው መስራት የምንችለው ያለብንም ነገር ሰፖርት ማድረግ ኢትዮጵያ ላይ ልጆችን ማሰራት ብታምኑም ባታምኑም እኔ ስጀምር እንደነገርኳችሁ ከዜሮ ነው። ምንም የማውቀው ታሪክ የለም ስለ ቢዝነሱም ስለምንም ሎጎ ግራፊዝም ኢቨንቶቹን ከለሮቹን የፓኬጂንጉን አይዲያው አልነበረኝም። ቃላብ ይባላል። በዚህ አጋጣሚ ቪዲዮን ካየው በጣም አመሰግናለሁ። ኢትዮጵያ ነው የሚኖረው። ኤቭሪቲንግ ኢትዮጵያ ነው የተሰራው። so we can create በጣም ብዙ ስራዎች ኢትዮጵያ ላሉ ልጆች ፖቴንሻል ያላቸው ግን መስራት የማይችሉ ልጆች እነሱን በጣም አብረናቸው ልንሰራ እንችላለን። ከዛ ደግሞ አሶሲዬሽኖች ብዙ ሜሪጆይ አሁን ኮንታክት እያደረኳቸው ነው። ኤኒ ካይንድ ኦፍ ፐርሰንቴጅ ለእነሱም ሼር እያደረግን አንድ ልጅ ሜሪጆይ ላይ ሰፖርት ለማድረግ ለአንድ ወር አንድ ልጅ 4 ዩሮ ነው። 4 ዩሮ ለአንድ ልጅ ደብተር ይገዛል፣ ብዙ ነገር ይገዛል። ኢማጂን 10 ልጅ እኔ ቢይዝ ኢማጂን 10 ልጅ በሚይዝ ልጆቹ ቤታቸው ሆነው ነው የሚረዱት ከቤተሰቦቻቸው ጋር። it's a very huge thing። በጣም ብዙ ነገር መስራት እንችላለን። ብዙ አላውራባችሁ። that's exactly what we talk። እንደዚህ ሁሉ ነገሮች ማውራት እንችላለን፣ መገናኘት እንችላለን። we can support each other። ቡናችንን ለማስተዋወቅ የመጀመሪያ የእርጋ ጨፌ ኢዴዶ ከሚባል ቦታ የመጣ እዚህ ሀገር የተቆላ ቡናችን አለ። ሁለተኛው ተካፋ ቡና ከተገኘበት ቦታ ይመጣል። ሁለቱን አንድ ላይ 25 ዩሮ ፕሮፖዝ እናደርጋለን ከነ ፓኬጁ። ስለዚህ ኢንተረስትድ የሆናችሁ ሰዎች you can pick up your በመጀመሪያ ሁላችንም ስላወቅናችሁ ዛሬ በጣም ደስ ብሎናል። ቲጂ እና ማርታ ዲኮር እንባላለን። ሁላችንም ስላወቅናችሁ ደስ ብሎናል። እንዳለችው እህታችን በጣም የኢትዮጵያ ኮሚኒቲው በጣም የሰፋ እንዲሆን የሁላችንም እገዛ ያስፈልጋል። እዚህ ጋር በጣም ከሌላው ሀገር አንፃር ሲታየኛ እዚህ ያለንበት በጣም ምንም ኮሚኒቲ አይደለም። መንገድ ላይ ስንታያይ ተላልፈን በጣም ብዙ አለን። በሰላምታ ምንኮራ ሰዎች ነንና በጣም ኮሚኒቲያችን አጥብቃ በተለያየ ሰው በእንደዚህ በስራ ብቻ ሳይሆን ብዙ ነገሮች አሉ በሰው ላይ ሁሉንም ሰፋ አድርገን በሐዘንም በደስታም በተለያየ ከስራው ባሻገር በተለያየ ነገር ብዙ ነገሮችን አንድ ላይ ማድረግ እንችላለን። ግን እንዳሁን ቀደም አንቺ የሰጠሽን አንድ እድል አለ። አንቺ ቡና ታዘጋጃለሽ፣ እኔና ማርታ ደግሞ እዚህ ቁጭ ብለን አንድ አይዲያ ያመጣልን። ምክንያቱም አንቺ በሰጠሽን እንትን ነው። አንቺ ቡናው ስታቀርቢ እኔና እሷ ደግሞ ኩኪስ የማቅረብ ሀሳብ መጣልን። እዚህ ቁጭ ብለን ነው የመጣልንና እንደተለያየ አይዲያ አለ። ሁላችንም በቃ ውስጣችን ያለውን ነገር አውጥተን መስራት እንችላለን። ሁላችንም እናንተ ጋር ብዙ አለ፣ እናንተ ጋር በየቤታችሁ ሁላችሁም ጋር በውስጣችሁ የተለያየ ነገር አለ። አውጥተን ወደ ስራ እንመንዝረው እላለሁ እኔ። በቃ ይሄን መድረክ ስላዘጋጃችሁ በጣም ደስ ብሎናል። ቀደም ባልሽው አንቺ ያው ባለው ነገር ማለት ነው ስላወራ ነው። እናንተም እኔ ሆነ ትንሽ ቢዝነስ ቦታ አለኝ የምታውቁት ስታሊንግራድ አካባቢ የኢትዮጵያን ፕሮዳክት እናስመጣለን፣ እንሸጣለን። በዚህ አጋጣሚ ያው እንዳልሽው አንቺ ቡናሽን ለማስተዋወቅ ለመሸጥ እንደ ፓራሊ ለመሆን በዚህ አጋጣሚ thank you so much ምንም አይደለም። እና ያው ይሄ ነገር ቢቀጥል በየጊዜው እየተገናኘ እንደዚሁ
ቲጂም ያው ሁላችንም ስራዎቻችንን አዳዲስ ነገሮችም ካለ ኢቨንትን የሚያዘጋጁ ልጆች ይኖራሉ። ኢቨንቶችንም ሞር ደግሞ ያው ዛሬ ያንቺ ቀን ነው ያንቺን ነገር ለማስተዋወቅ ያው ዝግጁ ነኝ ለማለት ያለው ሳርጊ አመሰግናለሁ። ስፔሻል አሁን እንደሰማችሁት ነው ላይክ እኔ ፓሪ ላይ የለኝም ቡናዎቼ ፓሪስ ላይ አንድ ቦታ ብታ ሰዎች ግዴታ ኦንላይን ማዘዝ የለባቸው እና ደግሞ ዴሊቨሪ ፊ ማይከፍሉ ከሆነ they can order more so this means a lot በዛ ላይ ደግሞ ገበያው ላይ ካሉት ይሄኛው ለየት ያለ ስለሆነ ሞራው እኛ ሁሉም ሰው ለስጦታ ያለ ስለሆነ መንፈልጋው ስጦታ ሰው ቤት የሚሄድ ምናምን ቆንጆ ለነጮቹም ቢሆን ቆንጆ ፕላስ ስፔሻሊቲ የሆነ አሪፍ ፓኬጂንግ ያለው ቆንጆ ቡና ፕሮፖዝ ማድረግ it's a very good thing this is what is ሌሎቻችሁ ሁላችሁም የምትፈልጉት ነገር ማስተዋወቅ መላክ መቀበል ኤቭሪቲንግ የምትፈልጉት ነገር ካለ በጣም ሴንተር ነው ፓሪስ ላይ ነው ያው በዛው እኔንም ያቁኛል እኔም ደግሞ የነሱ መልሳለሁ ማለት ነው ይሄ ነው እዚህ ጋር ለማታውቁኝ አስናቅ እባላለሁ በጣም ነው ደስ ያለኝ የዳር እናት እኛ ነን የጓደኛዬ የልጇ ሚስት ነች እና በጣም ነው ደስ ያለኝ እንግዲህ በ8 አመት ውስጥ አድጋ 2 ልጅ ወልዳ ዛሬ ለዚህ ደረጃ ስትደርስ በጣም ደስ ብሎኛል እኔ ንግግር አላቅበትም ብዙ እና ሚኒሊክንም በጣም ነው የምናመሰግነው ገና አሁን መጀመሪያ ነው በጣም ትልቅ ቦታ እንደርሳለን ወረዳ ምናምን በጣም ነው ደስ ያለኝ እዚህ በመድረስሽ በቃ ይደን ስትመጣ ሁሉም ሰው እንዳለው በእኔ ፈረንሳይኛ ትቀና ነበር እኛ ወራለው ያለች ዛሬ ግን ይሁን ለማለት አሳፈረች የምር ሊሳራ አንድ ቀን ትንሽ ነበር ማለት ነበረ እና ስለዚህ በጣም ደስ ብሎኛል ገና ትልቅ ቦታ ሰብስቢ እንኳን ለዚህ ያበቃሽ እንኳን ደስ ያለሽ አረጀ ጓደኛዬ በጣም የማመሰግነው ስብዬ ሁላችሁም ስለመጣችሁ አክብራችሁ ወደፊት ደግሞ በትልቁ የሰፍሩ እናደርገዋለን በጣም አመሰግናለሁ